ቢፎር ዘ ጌም የሚለው 12 እኔ አሁን ማስረዳችሁ ዲዩሪንግ ዘ ጌም ዲዩሪንግ ዘ ጌም ያው መጀመሪያ አርሊ መድረስ አለብን። ያው ከፕሪማች በፊት ፕሪማች ካለማ ጌም ላይ መድረስ አለብን። አክሰስ ዘፍሎ የጌሙን ለታል አጀስት ታክቲካል ታክቲካላችንን አዘጋጅተን ምን ብለን ነው ወደ ሜዳው አሰልጣኞች ስታፍ አለን። እነዛ ተመካከል ታክቲካችንን አዘጋጅተን እንሄዳለን ማለት ነው። አለበለዚያ ተቀያሪዎችን ማዘጋጀት አለብን። ዝም ብለን 11 ብቻ አይደለም ይዘን ማል ይቀየር ይችላል፣ ተቀይሮ ሊወጣ ይችላል። ይሄ ኳስ በጨዋታው ሁኔታ አይተን ምን ቀይሮ ተጫዋቾችንም አዘጋጅተን ነው መሄድ ያለብን ነው ማለት ነው። በተለይ በታክቲካል በኢንጁሪ በሊውካል በጨዋታው ቀለም በጨዋታው ላይ ያለው የምንቀይራቸው ተጫዋቾችንም ያው እንደ የሎ ቢጫ ምናምን ታየው ነገር ለመቀየር ሁኔታው ለማየት ነው። ኮሚኒኬት ኢንስትራክሽን ኢንስትራክሽን ያስፈልጋል፣ ሞቲቬሽን ያስፈልጋል። በተለይ ወደ መልበሻ ክፍል ከገባን በኋላ መጀመሪያ ብዙ የልጆቹ ሞቲቬት ነው ማለት ነው። በትሬኒንግ የሰራ ነው፣ በጌም ላይ የተዘጋጀ ነው፣ ቢፎር ዘ ጌም የተዘጋጀናቸው ነገሮች ራፍሊክትን በደንብ ትንሽ ያለ እንነግራቸዋለን ማለት ነው። ከዛ መልበሻ ክፍል ደግሞ ሞቲቬት ነው የምናደርጋቸው። ያን እንዲያደርጉ ቢፎር የተዘጋጀ ነው፣ ያን እንዲያደርጉ ብቻ ሞቲቬት ነው የምናደርጋቸው። በተለይ እኛ አሰልጣኝ ስንሆን እኛ ላይ ነው ኮንፊደንስ መታየት የነበረው። ኮንፊደንስ ካልም ሆነን ራሳችንን አዘጋጅተን ካልም ሆነን ተዘጋጅተን ከአሰልጣኞቻችን ጋር ተመካክረን ያው ራሳችን ሞቲቬት የሚያደርጋቸው የሚያነቃቃቸው እንዲያስታውሱ አድርገን ነው ወደ ሜዳ የምናስገባቸው ማለት ነው። በተለይ በሜዳ ላይ ከገቡ በኋላ በጨዋታ ጊዜ ያው የምንቀይረው መጀመሪያ አዘጋጅተን አድርገናል። ግን ካዘጋጀን በኋላ በጨዋታ ውስጥ ነው የምንቀይረው። ድንገት ካሰበው ታክቲክ በየሎ ሊወጣ የሚችላል በሰጣት እኛ ላይ ይችላል በኢንጁሪ ምናምን አለ ካዘጋጀው ለውጥ እናመጣ ይችላል። ይሄን ሁሉ ተዘጋጅተን ነው የሚመስለው ግር ላይ እና በተለይ በዚህ በትራክ ላይ ስንቆም በጣም በራሳችን የመተማመን ባህሪ ልጆቹ እኛ ላይ ማየት አለባቸው። በተማመን በፈለገ ውጤት ስለውጥ እኛ አሰልጣኝ በተለይ ሞቲቬት ሲሰጣቸው ብዙ ጊዜ ተጫዋቾቻችን አሰልጣኝ በሚያዋራው ጊዜ ደስ የሚለው ተጫዋች አለ የሚነሳሳል። ግን ከራሳችን ኮንፊደንስ ሆኖ ቆመን ተረጋግተን ብናሸንፍም በሚመጣው ውጤት ብንጠቀም የራሳችንን ኮንፊደንስ አሳይተን መናገር መቆየት አለብን። ሜክ ካልኩሌሽን ዲሲዥን ማለት ምንድነው? እውነታዊ የሆነ ቅያሬያችን አስበነው ምን ብለን ነው መቀየር፣ ዝም ብሎ አይደለም መቀየር አይደለም፣ አስበነው ምን ብለን ነው ለመቀየር ምናደርገው ማለት ነው። በተጠና ከተማክረን ቢሆን ምን ይውላል የሚለው ነው መቀየር ያለብን ማለት ነው። ያው ኢምፖርታንት ፖይንት አለ ቼንጅ ላይ ቼንጅ ታክቲክ አሬንጅመንት ታክቲካሊ መቀየር ካለብን በታክቲካሊ ለመቀየር መዘጋጀት አለብን። ሜክ ሹር ኦንሊ ዘ ሄድ ኮች ሹድ ቶክ አፍተር ታይም። በተለይ ሀፍታይም ላይ እረፍት ላይ በሚገቡ ጊዜ ትንሽ ጊዜ ለነሱ ይሰጣል ለሐኪሙም። ከዛ በዛ ሰዓት ላይ 4 ደቂቃ 5 ደቂቃ ለነሱ ከሰጠን በኋላ እኛ ከስታፉ ጋር ቁጭ ብለን ቀሪውን ደቂቃ ምን ጥፋት አለ፣ ጌሙ ምንድነው፣ መቆጣጠር አልቻለም ወይ፣ ከረፍት ምን ተጠቃን፣ ማን ነው የደከመው ብለን እዚህ ጋር ወሰነው መወሰን አለብን። ዝም ብለን አይደለም እነሱ ጋር እንደገቡ ተከትለን የምንገባው ማለት ነው። ለዚህ ደግሞ ጊዜ ማውራት ያለበት አሰልጣኙ ብቻ ነው መጨረሻ ፖይንት መናገር ያለበት። ምክትልም ሶስተኛም አማካሪም ከሆነ ማንኛውም ነገር ለማን ነው መንገር ያለበት? ለአሰልጣኙ ነው፣ ለሄድ ኮቹ ነው መንገር ያለበት። ሀሳብ እንኳን ቢሆን ሄድ ኮቹ፣ ምክንያቱም ሄድ ኮቹ ለነዛ ይናገራል። እነሱ አንድ ሰው መልመድ አለባቸው ወይ ነው። ፎከስ ደግሞ ሁሉ ጊዜ ፖዚቲቭ ወይ ነው። ምክንያቱም መተናል አንዴ ሜዳ የመጣ ተጫዋች ኔጋቲቭ ከመጣ ፖዚቲቭ ከኋላም ያስነሳዋል፣ ወደፊት ይሄዳል። ፖዚቲቭ ነገር ነው ለማውራት መሄድ ያለብን ማለት ነው። ሁሉ ጊዜ ከጌም ማኔጅመንት ዲዩሪንግ ዘ ጌም ያለው ወሳኝ ነው። ምክንያቱም የጨዋታው ከተጋጣሚ በጣም ኃይለኛ ሆት ይሆናሉ፣ ያንተ ልጅ ሆት ሆኖ ሊሄዱ ይችላሉ። በጣም ብዙ ነገር አለ። ያዛን ጊዜ ነው አንተ ሌላውስ በትሬኒንግ ነው የምታገኘው። አንተ ብቻ የምትወስነው ነገር ነው። እዛ ግን ሜዳ ስትገባ ተመልካቾች ስላለ ደጋፊ አለ፣ የነዛ ተጫዋች አለ፣ ብዙ ነገር ስላለ የሁሉ ጫና ማለት ነው አሰልጣኙ ላይ ነው። አሰልጣኙ አብሮ የሚያብዱ ከሆነ ትመጣለህ። ስለዚህ ሁሉ ነገር ያለው የሰራነው ሁሉ ሜዳ ላይ ስለሆነ ሜዳ ላይ እኛ ካልም ሆነን ፖዚቲቭ ነገር ሁሉ ጊዜ ፖዚቲቭ መጨረሻ የሳልተ መሰረት ተናገረች። ከኳስ ምንም አናጣም። ከማሸነፍ ሶስት ነጥብ እናገኛለን። ከአንቺ አንድ ነጥብ ካለን እናገኛለን። ከመሸነፍ ደግሞ እንማራለን።
ምንም እናውቀው ነገር ይሄን አለስ በህይወት ካለን 100 ግጥሚያ 10 ሺህ እንጋጠም ይችላል። የኛም ጊዜ የዛሬው ግጥሚያ ሳይሆን የነገው ግን ከስንሸነፍ ትምህርት እናገኛለን ማለት ሁሉ ጊዜ የተሸነፍ ይሄዳል። ለማሸነፍ ትምህርቱ ነው የምናገኘው ማለት ነው። ኢንከሬጅ ዘ ፕሌየር ኤንድ ቡስት ዜር ኮንፊደንስ በኮንፊደንስ እንዲጫወቱ ማድረግ የጎደለውን ነገር በኮንፊደንስ እንዲጫወቱ ማድረግ ነው። አድሬስ በስማቸው መጥራት ስማቸውን እያንዳንዱ በስማቸው አንተ ያስጠራ ደስ ይላል። በስሙ እየጠራ ታበረታታ ደስ ይላል። ቢ ኮንፊደንስ ሬስኪው ኮንፊደንስ ይላል። ከዛ አሁን ይሄ ጨርሻለሁ። ያው ይሄን